ብዙዎቻችሁ ሀይሚን በመጥፎ ነገር አንድ ጠረጥራትም ጨዋ ነች እያላችሁ ነው ያላችሁት። ጨዋነቷን ማስመስከር ያለባት ብሩክ የማይሄድበት ቦታ ባለመሄድ ወይም ባለመገኘት ነው። ማለት እሱን የእውነት የምትወደውና እሱን የምታፈቅረው የእውነት ፍቅር ካላት ለሱ ቦታ ካላት እሱን የሚያስቀይም ቦታ መሄድ አለባት ብዬ አላስብም ማለት ነው። መቆጠብ አለባት። ሲቀጥል ሊከሰው እያለ የተዘጋጀ ሰው ቤት መሄድ አግባብ አይደለም። ምንም ቢሆን ከብሩኬ ጎን ከምትወደው ሰው ጎን ነው መቆም ያለባት ብዬ አስባለሁ። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። ጭቅጭቁ በጣም እየጦፈ ነው እየሄደ ያለው። ይሄ ጭቅጭቅ ግን ቢበቃና በቃ እዚህ ጋር ቢያቆም እንደ ድሯችሁ በፍቅር ብትመጡ በቃ እንደ ድሯችሁ ፍቅር ሆናችሁ ሁለታችሁ ብቻ ብትመጡ በጣም የተሻለ ነገር ነው። ምክንያቱም ለተመልካች ራሱ አሰልቺ ነገር ነው አሁን እንትን ያላችሁት እየሰጣችሁ ያላችሁት ማለት ነው። ማርም ሲበዛ እኮ ይመራል። ሁሌ ጭቅጭቅ ሁሌ አያስጠላም? አይደብርም? በቃ እንደ ድሯችሁ ፍቅር ሆናችሁ ብትመጡ በጣም ደስ የሚል ነገር ነው። ሀይሚና ብሩክ እዚህ ጋር ሁሉም ነገር ይበቃል። ታርቃችሁ ብትመጡ የተሻለ ነው። ውድ ቤተሰቦች እስኪ ሀሳብ ስጡበት እናንተም ማለት ነው። ከእናንተ ብዙ ነገር ነው የምንጠብቀው እኛ። ስለዚህ ለኛ አዝናኝ የሆነ ነገር ብታመጡ። ብዙዎች እህቶቼ የመዳም ቅሞች ናቸው። እነሱ ደክመው ምን ብለው የሆነ ፈን የሚያደርግ ነገር የሚያስደስት ነገር ስለሆነ የምትፈልገው በቃ ደስ በሚል ነገር ብትመጡ ብዬ አስባለሁ። በቃ ጭቅጭቅ ይብቃ። ምንድነው እንደዚህ? ዳኒ ሲጀምር የማይመጥናችሁ ሰው እንደሆነ ይሄ የተነገራችሁ ነገር ነው። ስለዚህ በመካከል የሚገባውን ሰው አስወጥና ወደ ድሮ ፍቅራችሁ ተመለሱ ብያላለሁ። ውድ ቤተሰቦች እስኪ እናንተም ደግሞ ሀሳባችሁን ጨመርመር አድርጉበት። ሰብስክራይብ ግን አድርጉ። ሰው ወዳችሁ